የማይረሳው የጎል ዝናብ ጅማሮ ዳኒ ዌልቤክ ከአንደርሰን የተሻገረውን ኳስ ጎል አደረገ። ዩናይትድ 1 አርሰናል 0 ድራማው ተጀምሯል። ከዌልቤክ ጎል 2 ደቂቃዎች በኋላ አርሰናል ፔናልቲ ያገኘ። ዋልኮት በኢቫንስ ተጠለፈ። ሮቨን ቫን ፐርሲ እድሉን አመከነ። የሽርፍራፊ ሰከንዶች ተአምር ቀጥሏል። ደሂያ የቫን ፐርሲን ፔናልቲ ባዳነ 2 ደቂቃ ልዩነት ዩናይትድ በአሽሊያንግ ማራኪ ጎል አስቆጠረ። ጄንኪልሰን አሽሊያንግ ላይ ጥፋት ሰራ። ቅጣት ምት ዋይኒ ሩኒ የሲዝኒን መረብ በቀላሉ ደፈረ። ማንቸስተር ዩናይትድ አርሰናልን 3-0 እየመራ እረፍት ሊወጣ ነው ሲባል ዋልኮት ለመድፈኞቹ ተስፋ የሆነች ጎል አስቆጠረ። ዋይኒ ሩኒ 64ኛው ደቂቃ በስዊዙ ተከላካይ ጂሩ ተጠለፈ። ሲዝኒ ለሁለተኛ ጊዜ የሩኒን ቅጣት ማዳን ተሳ 3 ደቂቃዎች በኋላ መድፈኞቹ ባላንጣቸውን ጭራሽ ለመቋቋም የሚያስችል አቅሙን እንዳልያዙ ተረጋገጠ። ናኒ 5ኛ ጎል አስቆጠረ። ድራማው ግን ቀጥሏል። ጂሱንግ ፓርክ 6ኛ ደገመ። የቡድናቸውን ሰፊ ክፍተት በዝምታ እየተከታተሉ ነው። ቫን ፐርሲ ሁለተኛ ጎል እንደ ማስተዛዘኛ ለአርሰናል አስቆጠረ። ጄንኪልሰን በቀይ ተባረረ። ጨዋታው ሊጠናቀቅ 13 ደቂቃዎች ቀርተዋል። 82ኛው ደቂቃ ዋልኮት ኤቭራ ላይ ጥፋት ሰራ። ሃዋርድ ዌብ ነገሩን በዝምታ ሊያልፉ አልፈለጉም። ሩኒ ሃትሪክ ሰራ። ዩናይትድ 7 አርሰናል 2። የሃዋርድ ዌብ ፊሽካ እየተጠበቀ ነው። ሌላ ተጨማሪ ጎል አሽሊ ያንግ ለዩናይትድ ጎል አስቆጠረ።